ይቺ ተማሪ ሁላችንም እንደምናውቀው ሲፈኔ ተክሉ ትባላለች። በ2016 ኢንትራንስ ኤግዛምን ከ600 575 በማምጣት ከኢትዮጵያ ከፍተኛ ነጥብ ያመጣችው እቺ ተማሪ ነች ማለት ነው። በአሁን ሰዓትም ዩናይትድ ስቴትስ ውስጥ ኒውትሪሽን ሳይንስ በማጥናት ላይ ትገኛለች ማለት ነው። ይህ ደግሞ ካሊድ በሽር ይባላል። በ2017 ኢንትራንስ ኤግዛም ከ600 591 በማምጣት ከኢትዮጵያ አንደኛ ወይም ደግሞ አንደኛ ስኮር ያገኘው እሱ ነው ማለት ነው። ታዲያም ካሊድን በዩኤስኤ ምርጥ ዩኒቨርሲቲ ውስጥ ገብቶ በመማር ላይ ይገኛል ማለት ነው። ሰላም ተማሪዎች እንዴት ናችሁ? እንግዲህ በምሳሌነት እነዚህን ሁለት ኮከብ ተማሪዎች ያመጣላችሁ አንድ ሁሉም ተማሪ ኮፒ ሊያደርግ ወይም ደግሞ ከነሱ ሊማር የሚገባ ነገር አለ ማለት ነው። ምክንያቱም እነዚህ ተማሪዎች ከ600 እንደዚህ ያመጡት ዝም ብሎ ሳይሆን ለየት ያለ የማጥናት ቴክኒክ ራሳቸው ገንብተው ያመጡትና በእችላለሁ ባይነት የተገነባውን አእምሯቸውን ተጠቅመው ነው ማለት ነው። ሁለቱም ተማሪዎች ከተፈተኑ ከስድስቱ ሳብጀክት ውስጥ እነሱ አብዛኛውን ትምህርት ከ100 ነው ያመጡት። በተለይም ደግሞ ሁሉም ሰው የሚፈራውና የሚከብደው ማቴማቲክስ ወይም ደግሞ የሂሳብ ትምህርት ከተለያዩ አራት መጻፍ የሚመጣውን 60 ጥያቄ በአንድ ላይ ጨፍልቆ ከ60 አምጥቶ ከ100 ደግሞ ሲሰላ 100 ያመጡት እነዚህ ሁለቱ ጀግናዎች ዝም ብሎ ኖርማል ጥናት ወይም ደግሞ አጠናለሁ ብሎ ብቻ አይደለም። ምንም ያለ ትምህርት ችሎታ ወይም ደግሞ የፈተና ልዩነት ቢኖርም ሁሉም ሰው ትንሽ ይከብዳል ነው ጥርጣሬ ያለበት ብዬ የማስበው ማትስ ነው ወይም ደግሞ ሂሳብ ትምህርት ነው ማለት ነው። ታዲያ ዛሬ በዚህ ቪዲዮ የምናየው እነዚህ ሁለት ልጆች እንዴት ማትስ ቢያጠኑ ነው እንደዚህ 100 ያመጡት የሚለውን በስፋት ማትስ ላይ አትኩረን እናያለን ወይም ደግሞ ሂሳብ ትምህርት ላይ አትኩረን እናያለን ማለት ነው። በዚህ ቪዲዮ መጨረሻ የምታገኙትን ነገር ልንገራችሁ። መጀመሪያ ደረጃ ሞቲቬት ትሆናላችሁ ወይም ደግሞ የትምህርት ፍላጎታችሁ በጣም ይጨምራል፣ ስፔሻሊ ሂሳብ ወይም ደግሞ ማትስ ላይ ማለት ነው። በሁለተኛነት የእናንተ አሰልቺ ወይም ደግሞ አድካሚው ጥናት ወይም ደግሞ የጥናት ፕሮግራም ካንስል ይደረጋል ወይም ደግሞ ይጠፋል። እናንተ ራሳችሁ ክሬት ታደርጋላችሁ ማለት ነው፣ አዲስ ፕሮግራም በማዘጋጀት ማለት ነው። እናም የሂሳብ ትምህርትን እንድትወዱ ያደርጋል ማለት ነው። እስከ መጨረሻው ቪዲዮ መከታተላችሁ እንዳትረሱ፣ ሰብስክራይብ ላይ በፍጹም እንዳይረሳ። ለዚህ ስትራቴጂ መጀመሪያውና ዋነኛው የሚያስፈልጋችሁ ነገር ሬጉላር ወይም ደግሞ ትክክለኛ የሆነ እቅድ ያስፈልጋችኋል ለማትስ ወይም ደግሞ ለሂሳብ። ታዲያም የሂሳብ ትምህርት እንደሌሎች ትምህርት አይደለም በሸምደድ ወይም ደግሞ በአእምሯችሁ ይዛችሁ የምታወሩት ነገር ሳይሆን በተግባር በስክሪፕቶና ወረቀት በማነካከት የምትሰሩት ስራ ነው። ሶ ፕላናችሁ ወይም ደግሞ እቅዳችሁ ይሄን ያማከለ መሆን አለበት። ሂሳብን በአንድ ቀን ውስጥ እንደዚህ ማጥናት አለብኝ ወይም ደግሞ አንድ ሳምንት ውስጥ እንደዚህ ማጥናት አለብኝ ብላችሁ ያወጣችሁት ፕላን ወይም ደግሞ እቅድ ግዴታ እነዚህን ሶስት ነገሮች ማካተት አለበት። አንደኛ ማንንም ሳትጠይቁ ራሳችሁ መስራት፣ ማለትም ለምሳሌ ልታጠኑ ያሰባችሁትን ቶፒክ ራሳችሁ መጻፉን ገልጣችሁ ስክሪፕቶ በማነካከት ወረቀት ላይ ዲፕሊ ራሳችሁ በራሳችሁ ሳታውቁ ቶፒኩ አዲስ ቢሆንም ሳታውቁ ራሳችሁ አንድ በአንድ መስራት። ከዛን ደግሞ የቶፒኩን ወይም ደግሞ የኮንሰፕቱን 50% ትረዳላችሁ፣ ባትሰሩትም ትረዳላችሁ ማለት ነው። ያሰራሩ ነገር ይገባችኋል። ሁለተኛ ላይ ደግሞ ማድረግ ያለባችሁ ከሰራችሁ በኋላ ደግሞ የሰራችሁትን ትገመግማላችሁ ወይም ደግሞ ጋይድ በመጠቀም ስልክ በመጠቀም ትችላላችሁ እዚህ ጋር ማለት ነው። ከዛን ይሄን ቶፒክ ወይም ደግሞ ይሄን ኮንሰፕት 100% ትረዳላችሁ። መጀመሪያ ራሳችሁ ሞክራችኋል፣ የሞከራችሁትን ደግሞ ጋይድ ተጠቅማችሁ አስተካክላችኋል። ያን ነገር ተረድታችኋል ማለት ነው። በሁለት ነገር ይሄን ሁለት ነገር ከሳታችሁ ወይም አንደኛ ላይ መጠቀም ያለባችሁ ሁለተኛ ላይ ካረጋችሁ ወይም ከቀያየራችሁ እውነትም አይገባችሁም ማለት ነው። መጀመሪያ ራሳችሁ ትሞክራላችሁ ዲፕሊ ማንንም ጋይድ ሳትጠቀሙ ማለት ነው። ሁለተኛ ላይ ደግሞ ጋይድ ትጠቀማላችሁ፣ ያን ኮንሰፕት ትጨርሱታላችሁ ወይም ደግሞ ትረዳላችሁ። ሶስተኛ ላይ ደግሞ ማድረግ ያለባችሁ ነገር ያነበባችሁት ነገር ገብቷችኋል ኦሬዲ። ሶ የገባችሁ ነገር ለረጅም ሰዓት እንዲቆይ ደግሞ ዲፕሊ ያ ነገር እንዲገባችሁ ከፈለጋችሁ ምን ታረጋላችሁ ማለት ነው። አጠገባችሁ ያለውን ሰው ሊሆን ይችላል፣ ጓደኞቻችሁ የምታጠኑበት ሊሆን ይችላል፣ ለነሱ ዲፕሊ አንድ በአንድ ኤክስ ዋይ ያላችሁ ማብራራት ማለት ነው። ለነሱ ታስተምራላችሁ ማለት ነው። ምክንያቱም ሳይንስ እንደሚለው በማስተማር የሚገኘው ትምህርት በፍጹም ሳይረሳ አእምሯችን ውስጥ ለረጅም ጊዜ መቆየት ይችላል። ታዲያ ይህን ቴክኒክ ወይም ደግሞ ስልት የምትጠቀሙት ማንኛውም ጊዜ ማትስ ልታጠኑ ስትሉ ተጠቀሙት። ይሄ ነገር በፍጹም መርሳት የለባችሁም ማለት ነው። አንደኛው ፕላን ወይም ደግሞ እቅድ ብያችኋለሁ። በሁለተኛ ደረጃ ደግሞ ፕራክቲሲንግ ኤንድ ዱይንግ ኤግዛም ወይም ደግሞ ከልምምድ ጋር ጥያቄ መስራት። ከሂሳብ ጋር የተገናኘ አንድ እውነታ ልንገራችሁ። አንድ ሰው ሬጉላር የሆነ ወይም ደግሞ ቀጣይነት ያለውን ጥናት እያጠና በመሃል ቢተው ወይም ደግሞ አንድ ሳምንት ወይም ደግሞ 3 ቀን ምናምን ጋፕ ቢያደርግበት ያጠናውን ነገር ሊረሳ ይችላል ወይም ደግሞ ቃል በቃል ላይ ነግራችሁ ይችላል። ነገር ግን በጥያቄ መንገድ ስትነግሩት ወይም ደግሞ ስትጠይቁት አንዲት ጥያቄ አታመልጠው። ምክንያቱም ያጠናው እንደዚህ እኔ ባልኳችሁ መንገድ ስለሆነ ማለት ነው። በዚህ መንገድ ካጠናችሁ ምናልባት ያጠናችሁት ነገር ብዙም ሳትስፋይ ላይ ያረጋችሁ ይችላል። ምክንያቱም ብዙ ኢነርጂ አታወጡም፣ የአእምሮ ኢነርጂ እንጂ ኦብቪየስሊ የአእምሮ ኢነርጂ እንጂ ስታወሩ ወይም ደግሞ ስትንቀሳቀሱ ነገር ስታረጉ አይደለም ኢነርጂያችሁ የሚወጣው። ለዛ ብትቆዩ የፈለገ ነገር ብትቆዩም በጥያቄ መንገድ በፈለጋችሁ ብትጠየቁት ያን ጥያቄ ታስታውሳላችሁ። እንዴ እችላለሁ እንዴ ብላችሁ ራሱ ትገረማላችሁ ማለት ነው። ስለዚህ ስትለማመዱ ሁሉ ጊዜ ጥያቄ መስራታችሁ መዘንጋት የለባችሁ ማለት ነው። አእምሯችሁ ውስጥ ሴፍ ሆኖ ይቀር። አንዳንድ ሰው ማትስን ሲያጠና ስክሪፕቶና ወረቀት እናም ደግሞ የሚያጠናበትን መጽሐፍ ወስዶ ይሄዳል። ነገር ግን ሊጽፍበት ወይም ደግሞ ሊለማመድበት ወስዶ ሄደው መጽሐፍ ወይም ደግሞ ደብተር አይነካውም ማለት ነው። ወይም ደግሞ አይጽፍበትም ማለት ነው። ልክ እንደ ባዮሎጂ ወይም ደግሞ ሂስትሪ ነው የሚያነበው። ስለዚህ ማትስ ስታነቡ ሁሉ ጊዜ ስክሪፕቶና ወረቀት መነካካት ግዴታ ነው። በሶስተኛ ደረጃ ደግሞ የሚጠቅማችሁ ማድረግ ያለባችሁ ፋይማን ቴክኒክ መጠቀም። ፋይማን ቴክኒክ
ቴክኒክ ማለት ምን ማለት ነው? ፋይመን ቴክኒክ ማለት በማስተማር ውስጥ መማር ማለት ነው። ለዚህ ደግሞ የሚሆነው አንድ ነገር አለ። እሱም ግሩፕ ዲስከሽን ወይም ደግሞ በግሩፕ ማጥናት። ይህም ፋይመን ቴክኒክ በስራ ለመጠቀም ማድረግ ያለባችሁ ነገር አብራችሁ የምታጠኑት ሰውን መምረጥ። ይህ ማለት ምን ማለት ነው? እናንተ የጠናችሁትን ቶፒክ በስርዓት ለማብራራት እናንተ የራሳችሁን ቃል መጠቀም አለባችሁ። ወይ አማርኛ ሊሆን ይችላል፣ ወይ እንግሊዝኛ ሊሆን ይችላል። የፈለጋችሁትን ላንጉዌጅ በመጠቀም ያን ነገር ዲስክራይብ ልታደርጉት ስለምትችሉ ወይም ደግሞ እንዳይጠፋባችሁ በኢሜጅ ሊሆን ይችላል፣ በነገርም ሊሆን ይችላል፣ በሆነ ነገር ሊታወሩ ስለምትችሉ ያ የምታበራሉለት ሰው ደግሞ ግር እንዳይለው ወይም ደግሞ እንዳይስቅ የሆነ ነገር እንዳይል የእናንተ ቤስት ፍሬንድ ወይም ደግሞ ጓደኛ መሆን አለበት የምለው ለዚህ ነው ማለት ነው። አራተኛ ላይ ደግሞ ማድረግ ያለባችሁ ነገር አክቲቭ ሪኮል የሚባለው ነው። ይህን አክቲቭ ሪኮል ማትስ ላይ መጠቀም ያለባችሁ ዲፍረንት የሆነ ወይም ደግሞ በተለየ መንገድ ነው ማለት ነው ማትስ ውስጥ። ለምሳሌ አክቲቭ ሪኮል ባዮሎጂ ውስጥ ምን ይመስላል የሚለውን ስነግራችሁ ያነበባችሁትን ቶፒክ ወይም ደግሞ ያነበባችሁትን ትምህርት ፍላሽ ካርድ ላይ ትይዛላችሁ ወይም ደግሞ ወረቀት ላይ ሾርት ኖታችሁን ትይዛላችሁ። ካጠናችሁት ከቀን በኋላ ወይ ሞርኒንግ ወይ ናይት የሆነ ሰዓት ላይ ሪኮል ታረጋላችሁ ወይም ደግሞ መልሳችሁ ታስታውሳላችሁ ወይም ደግሞ ትጽፋላችሁ ይሆናል ማለት ነው። በዚህ ነው አክቲቭ ሪኮል የሚባለው ባዮሎጂ ውስጥ። ማትስ ውስጥ ደግሞ ምን እንደሚመስል እንገራችሁ። አሁን እንዳልኳችሁ ሽምደዳ የሚፈልገውን ሳብጀክት በማውራት ወይም ደግሞ በመጻፍ ነው። ማትስ ላይ ግን ያነበባችሁትን ቶፒክ ወይ ሎጋሪዝም ወይ ትሪጎኖሜትሪ የሆነ ነገር ሊሆን ይችላል አይደለ? በቀጣዩ ሪኮል አክቲቭ በምታረጉበት ጊዜ ያን ቶፒክ ወይም ደግሞ ያን ኮንሰፕት ውስጥ ያሉትን ጥያቄዎች ትሰራላችሁ ማለት ነው። ይህን በምታረጉበት ጊዜ እንዳይሰላቻችሁ ወይ ሙዚቃ ወይ የሆነ ነገር ወይ ከልጆች ጋር በመለማመድ አክቲቭ ሪኮላችሁን በስርዓት መጠቀም ትችላላችሁ ማለት ነው ማትስ ላይ። እነዚህን ስቴፖች ተከትላችሁ ካጠናችሁ እርግጠኛ ነኝ ማትስን ከፍተኛ ታመጣላችሁ። የማታመጡበት ምንም ምክንያት የለም። እንደ ልጆቹ ማለትም ኢንትራንስ ኤግዛምን ጥሩ ውጤት የማታመጡበት ምንም ምክንያት የለም ማለት ነው። ማንኛውም ተማሪ ይሄ ቪዲዮ ይጠቅመዋል ማለት ነው። ሰብስክራይብ ማድረጋችሁን ደግሞ እንዳረሱ። በሌላ ቪዲዮ እስከምንገናኝ ፒስ አውት።